ለአራት ወራት ሙሉ አንድ ጠብታ ውሃ ሳይቀምስ ምንም ምግብ ሳይበላ በጥልቅ ጉድጓድ ውስጥ የቆየ አንድ መነኩሴ ነበር። ቆዳው ከአጥንቱ ጋር እስኪጣበቅ ድረስ ስጋው ደክሞ ነበር። በዚህ ቅጽበት ግን ጌታችን ራሱ ከአእላፋት መላእክት ጋር ወርዶ ወደ እርሱ መጣ። ይህ ድንቅ ታሪክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንክሳር ውስጥ ስለ አባ ሳሙኤል ዘዋልድባ ተመዝግቧል። እንደ ስንክሳር መዝገብ አባ ሳሙኤል የተወለዱት በአክሱም ሀገር ነው። አባታቸው እስጢፋኖስ ይባላሉ። እናታቸው ደግሞ አመተ ማርያም ትባላለች። ሁለቱም በዘመዳቸው የከበሩ ደጋግ ሰዎች ነበሩ። ሁለት ልጆችን ወለዱ። የበኩር ልጃቸው ገብረ ክርስቶስ ሲባል፣ ሁለተኛው ደግሞ ይህ የእግዚአብሔር ሰው አባ ሳሙኤል ነው። ወላጆቹ ለትምህርት ዕድሜው ሲደርስ ለመምህር ሰጡት። እርሱም የቤተ ክርስቲያንን ትምህርት በትጋት ተማረ። ያስተማረው መምህሩ ስለ አባ ሳሙኤል የወደፊት ታላቅነት ትንቢት ተናግሮ ነበር። ወላጆቹ እንዳረፉ አባ ሳሙኤል ተነስቶ ወደ አባ መድኃኒነ እግዚእ ሄደ። በደብረ መንኩልም መኖር ጀመረ። የአባ መድኃኒነ እግዚእ ደቀ መዛሙርት ትጋቱን ተመልክተው ምንኩስናና አስኬማ የሚገባው ደገኛ ሰው መሆኑን ለመምህራቸው ነገሩት። አባ መድኃኒነም ትጋቱና ታዛዥነቱን አይተው አመነኮሱት። ገዳም ውስጥም ሆኖ ለሁሉም እየታዘዘ ይኖር ነበር። የራሱን ሥራ ሲጨርስ የደከሙት ወንድሞቹን ሥራ ደግሞ ይሰራ ነበር። ምግቡም የሻገተ ጎመንና ጥቂት ውሃ ብቻ ነበር። ዘመዶቹ እየመጡ እያወኩ ስላስቸገሩት ከመምህሩ ፈቃድን ጠይቆ ወደ ሌላ ቦታ ሄደ። እግሮቹም እስኪያብጡ ድረስ እየሰገደ ብዙ ይጸልይ ነበር። ስለዚህም ሊቁ ማር አባ ጊዮርጊስ ዘሰገላ የፈጣን ጸሎት ሰረገላ የሆንክ ሳሙኤል ሆይ ለምንልን ሲል አመስግኖታል። ከጊዜ በኋላ ወደ በረሃ ወጥቶ ሲጋደል አናብርትና አናብስት አራዊት ይታዘዙለት ነበር። አንድ ቀን መጽሐፍትን ተሸክሞ የእሳት ማኅቶትን ይዞ ሲጓዝ ውሃው እስከ አፉ ድረስ የሞላ ትልቅ ወንዝ ጋር ደረሰ። በእምነትም ውስጥ ገብቶ ተሻገረ። ውሃው ከራሱ በላይ ቢያልፍም እሳቱም አልጠፋም። የያዘውን መጽሐፍትም ጠብታ ውሃ እንኳን አላገኛቸውም። ከዚህ በተጨማሪ ጥልቅ ጉድጓድ አስቆፍሮ ለ4 ወራት ያህል ያለ ምግብና ውሃ ራሱን ሲቀጣ ጌታችን ከመላእክት ጋርና ከቅዱሳን ጋር ተገልጦለት ባረከው። ጣቱንም 3 ጊዜ ባጠባው ጊዜ ረሃብ ከእርሱ ላይ ጠፋ። ለእመቤታችንም ጽኑ ፍቅር ነበረው። ውዳሴዋን በጸለየ ጊዜ ውሃው ወደ ህብስት ይለወጥለት እንደነበር ስንክሳር ይመሰክራል። እንደ ስንክሳር መዝገብ እረፍቱ በደረሰ ጊዜ የመላእክት አለቃ ቅዱስ ሚካኤል በብርሃናዊ ክንፎቹ ተሸክሞ ሰማያዊቷን ኢየሩሳሌምን አሳየው። ወደ እግዚአብሔርም አቀረበው። እግዚአብሔርም ጽኑ ቃል ኪዳን ሰጠው። ወደ ቀደመ ኑሮ ከተመለሰ በኋላ ለደቀ መዛሙርቱ ይህን ነገራቸው። ከዚያም በሰላም አረፈ። የአባ ሳሙኤል የዋልድባ ገዳም ዛሬም ድረስ የተለያዩ ቅዱሳንና መነኮሳት የሚገኙበት ታላቅ ገዳም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየወሩ የሚታሰቡ ቅዱሳን መካከል አባታችን ወር በገባ በ12 ሲታሰቡ ይውላል። ዓመታዊ የእረፍት መታሰቢያ በዓላቸው ደግሞ ታኅሳስ 12 ቀን ነው። ከአባታችን አባ ሳሙኤል ዘዋልድባ ረድኤት በረከት ያሳትፈን። ይህን ቪዲዮ ከወደዳችሁት ላይክ በማድረግ እንዲሁም እንደዚህ ያሉ መንፈሳዊ ቅዱሳን ታሪኮች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ እንዲሰራ የምትፈልጉትን ቅዱስ በኮሜንት አሳውቁን። ወስብሐት ለእግዚአብሔር።